የጠቅላይ ሚኒስትር አብይ አህመድ መንግስትና ትግራይን የሚያስተዳድረው ህወሓት በአንድ ወቅት በጅቡቲ ተገናኝተው ሊወጉኝ ተስማምተው ነበር ስትል ኤርትራ ገለጸች። መንግስት ለተሽከርካሪዎች አዲስ ታርጋን እንዲያወጡ እስከ 56000 ብር ከመጠየቁ ጀርባ አንድ አጠራጣሪ የሆነ የ12 ቢሊዮን ብር ስምምነት አለ ተባለ። አሜሪካና ኢራን የመጀመሪያ ደረጃ ስምምነትን በ24 ሰዓታት ውስጥ እንደሚፈራረሙ ፓኪስታን አስታወቀች። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የጠቅላይ ሚኒስትር አብይ አህመድ መንግስትና ትግራይን የሚያስተዳድረው ህወሓት በአንድ ወቅት በጅቡቲ ተገናኝተው ሊወጉኝ ተስማምተው ነበር ስትል ኤርትራ ገለጸች። ኤርትራ ይህን ያለችው በኢንፎርሜሽን ሚኒስትሯ የማነ ገብረ መስቀል በኩል ሲሆን የማነ ገብረ መስቀል ይህንን ያሉት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ሚኒስትር ጌታቸው ረዳና የብሔራዊ የመረጃና ደህንነት ዋና ዳይሬክተር ሬድዋን ሁሴን በጋራ ለአልጀዚራ ላወጡት ጽሑፍ በኤክስ ገጻቸው ላይ በሰጡት ምላሽ ነው። የጌታቸው ረዳና የሬድዋን ሁሴን የአልጀዚራ ጽሑፍ ጥቅል ሐሳቡ ህወሓት ከኤርትራ ድጋፍን በማግኘት በኢትዮጵያ መንግስት ላይ ጥቃትን ለመክፈት ተዘጋጅቷል የሚል ነው። ለዚህ የሁለቱ የኢትዮጵያ ከፍተኛ ባለስልጣናት በኤክስ ገጻቸው ላይ ዘለግ ያለ ምላሽን የሰጡት የኤርትራው የኢንፎርሜሽን ሚኒስትር የማነ ገብረ መስቀል ታዲያ ለማመን የሚያስቸግሩ ነጥቦችን አንስተዋል። ይህም የኢትዮጵያ ፌዴራል መንግስትና ህወሓት በጋራ ኤርትራን ለመውጋት ተስማምተው ነበር ያሉት ነው። የማነ በምላሽ ጽሑፋቸው ውስጥ ህወሓትና የጠቅላይ ሚኒስትር አብይ አህመድ መንግስት ለሁለት ዓመታት ያደረጉትን ጦርነት በፕሪቶሪያው የሰላም ስምምነት አድርገው ከማቆማቸው በፊት በአሜሪካና በአውሮፓ ህብረት አመቻችነት በጅቡቲና በሲሸልስ ሚስጥራዊ ስብሰባዎችን አድርገው እንደነበር ገልጸዋል። በዚህ የጅቡቲና የሲሸልስ ሚስጥራዊ ስብሰባቸው ላይ በፍጥነት እርቅን በማድረግ በፍጥነት ደግሞ በኤርትራ ላይ ጦርነትን ለመክፈት ተስማምተው ነበር ሲሉ የማነ ጽፈዋል። የኢትዮጵያ ፌዴራል መንግስትና ህወሓት ይህን ሲስማሙ ገና እርስ በርስ እያደረጉት ያለው ጦርነት አላበቃም ነበር። በዚህ ወቅትም በእነሱ አመለካከት ዋነኛ ስጋታቸው ኤርትራ እንደሆነች ተስማምተውም ነበር ሲሉ የማነ ያትታሉ። የኤርትራው የኢንፎርሜሽን ሚኒስትር አክለውም ይህንን ስምምነት ጌታቸው ረዳ ከጊዜያት በኋላ ተናግሮታል። በአውሮፓውያን አቆጣጠር በመስከረም 2022 የወጣ ሚስጥራዊ የአውሮፓ ህብረት ሪፖርትም ይህንን እየተቃረበ ያለ አዝማሚያን አረጋግጧል ብለዋል። ሆኖም ጌታቸው ረዳ ህወሓትና የኢትዮጵያ የፌዴራል መንግስት ኤርትራን ለመውጋት ተስማምተው ነበር ብሎ መቼ እንደተናገረ የማነ ገብረ መስቀል በጽሁፋቸው ውስጥ አልገለጹም። የኤርትራው የኢንፎርሜሽን ሚኒስትር የማነ ገብረ መስቀል የገለጹት መረጃ ብዙ ጥያቄ የሚያስነሱ ጉዳዮች አሉበት። ዋናው ጉዳይ በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስትና ህወሓት ኤርትራን ለመውጋት በጅቡቲና ሲሸልስ ተገናኝተው የተስማሙት ገና ህወሓትና የፌዴራል መንግስት አስከፊውን ጦርነት እያደረጉ ባሉበት ሰዓትና የፕሪቶሪያው ስምምነት ባልተፈረመበት ሁኔታ ነው ብለዋል። እርግጥ የኤርትራ መንግስት ከኢትዮጵያ መንግስት ጋር ሆኖ የትግራይን ህዝብ ስለወጋ ህወሓት ኤርትራ ብትወጋለት አይስማማም ማለት አይቻልም። ነገር ግን ከትግራይ ጋር ጦርነት ውስጥ የነበረው የኤርትራ መንግስት ብቻ ሳይሆን የኢትዮጵያ መንግስት ነው። በወቅቱ ለህወሓት የኢትዮጵያም የኤርትራ መንግስት በእኩል ሚዛን ላይ የሚቀመጡ ነበሩ። ታዲያ ገና ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ጦርነትን እያደረገ የነበረው ህወሓት በጦርነት መሃል ምን አይነት መተማመን ላይ ቢሆን ነው እየተዋጋው ካለው ከፌዴራል መንግስት ጋር ሆኖ የኤርትራን መንግስት ለመውጋት የተስማማው የሚል ጥያቄን ያስነሳል። የኤርትራው የኢንፎርሜሽን ሚኒስትር የማነ ገብረ መስቀል ጽሑፍ። የኤርትራው የኢንፎርሜሽን ሚኒስትር የማነ ገብረ መስቀል የኤክስ ገጽ ጽሑፍ እውነት ከሆነ ግን ጠቅላይ ሚኒስትር አብይ አህመድ የካቲት ወር ላይ በህዝብ ተወካዮች ምክር ቤት ኤርትራን በተመለከተ ያወሩትን አንድ ነገር ይበልጥ የሚያጠናክር ይሆናል። ጠቅላይ ሚኒስትር አብይ በዚሁ የፓርላማ ቆይታቸው ወቅት መንግስታቸው ከኢሳያስ አፈወርቂ ጋር መቃቃር የጀመረው አሁን የቀይ ባህርና የወደብ ጥያቄ ስናነሳ ሳይሆን ገና በጦርነቱ ወቅት ነው ብለው እሱም የኢሳያስ ጦር አጋጣሚውን እየተጠቀመ የትግራይ ክልል ከተሞችን ያወድም ይዘርፍና ነዋሪዎችን ይገድል ስለነበረ ነው ማለታቸው ይታወሳል። የአስመራው መንግስት ከዚህ ድርጊቱ እንዲታቀብ መቀሌን ከተቆጣጠርን በኋላ በገዱ አንዳርጋቸው በኩል መልእክት ልኬበት ነበር ማለታቸውም የሚታወስ ነው። የጠቅላይ ሚኒስትር አብይ አህመድ ከኢሳያስ ጋር መቃቃር የጀመርነው አሁን አይደለም የሚለውን ንግግር የማነ ገብረ መስቀል በአውሮፓውያኑ 2022 ህወሓትና የፌዴራል መንግስት ተባብረው ሊወጉን ተስማምተው ነበር የሚለው መረጃ በአንድ ፊቱ እውነት የመሆን እድሉን ሰፊ ሆኖ እናገኘዋለን።
የጠቅላይ ሚኒስትር አብይ አህመድ ከኢሳያስ ጋር መቃቃር የጀመርነው አሁን አይደለም የሚለው ንግግር ከየማነ ገብረ መስቀል በአውሮፓውያኑ 2022 ህወሓትና የፌዴራል መንግስት ተባብረው ሊወጉን ተስማምተው ነበር ከሚለው መረጃ ጋር ስናስተያየው የጠቅላይ ሚኒስትር አብይ አህመድም የየማነ ገብረ መስቀል ንግግርም እውነት ሆኖ ልናገኘው እንችላለን። መንግስት ለተሽከርካሪዎች አዲስ ታርጋን እንዲያወጡ እስከ 56000 ብር ከመጠየቁ ጀርባ አንድ አጠራጣሪ የ12 ቢሊዮን ብር ስምምነት አለ ሲል መሰረት ሚዲያ አገኘሁት ያለውን መረጃ አውጥቷል። መረጃው እንደሚለው የትራንስፖርትና ሎጂስቲክስ ሚኒስቴር ከሰሞኑ ይፋ አድርጎት በብዙ የተሽከርካሪ ባለንብረቶች ዘንድ ተቃውሞ ከገጠመው የአዲስ ታርጋ ለውጡ ዋጋ ጀርባ አንድ ኩባንያ ከሚኒስቴር መስሪያ ቤቱ ጋር የገባው አጠራጣሪ ውል አለ ይላል። ይህ ኩባንያ ኢትራክ ኃላፊነቱ የተወሰነ የግል ኩባንያ ሲሆን አዲሶቹን ታርጋዎች ሊያቀርብ የ12.12 ቢሊዮን ብር ስምምነትን ከሚኒስቴሩ ጋር ገብቷል ያለው። ለነዳጅ መኪኖች ከ9400 እስከ 56000 ብር፣ ለኤሌክትሪክ መኪኖች ደግሞ ከ7100 እስከ 44500 ብር ድረስ ታርጋን ለማቅረብ ውል ያሰረው የኩባንያ እንግዲህ ለታርጋው የተከፈለው ክፍያ ተገቢነቱ በእጅጉ አጠራጣሪ ነው ተብሏል። ከላይ የጠቀስነው ዋጋ የሞተር ሳይክልና የባጃጆችን አይጨምርም። ታዲያ መረጃው እንደሚያሳየው በርካታ ተጫራቾች አንዱን ታርጋ 800 ብር ድረስ እናቀርባለን እያሉ ለዚህ ኢትራክ ለተባለ ኩባንያ ለአንድ ታርጋ 56000 ብር ድረስ በተጋነነ ዋጋ ታርጋን እንዲያቀርብ ውል ማሰሩ አስገራሚ ነው የተባለ ሲሆን ኩባንያው ከዚህ ቀደም በዚህ ስራ ላይ ይሄ ነው የተባለ ልምድ አልነበረውም ተብሏል። ይህም ብቻ ሳይሆን ለአንድ ታርጋ 56000 ብር ድረስ የወጣው ዋጋ ከየትኛውም ዓለም ሀገራት ጋር የማይቀራረብና ውድነቱም እየታወቀ ነው ውሉ የተሰጠው ተብሏል። ስለሆነም ለዚህ ኩባንያ ታርጋን እንዲያቀርብ የተሰጠው የ12 ቢሊዮን ብር ውል ሊፈተሽ እንደሚገባ ብዙዎች እያነሱ ነው። ከሰሞኑ መንግስት ለአንድ ታርጋ ለውጥ በተለይ ለቤት መኪኖችና የሜትር ታክሲ ለሚሰሩ ተሽከርካሪዎች 56000 ብር ክፈሉ ማለቱ ከፍተኛ ተቃውሞን አስነስቷል። በተለይ የትራንስፖርትና ሎጂስቲክስ ሚኒስቴር አሰራሩን ይፈትሽ ያሉ ታዛቢዎች በቅርቡም ሁሉም አሽከርካሪዎች እንደገና ስልጠና ወስደው ይፈተኑ በሚል ከአንድ አሰልጣኝ ኩባንያ ጋር ያደረገው ውልም እንዲሁ አጠራጣሪ ነው ሲሉ ይናገራሉ። አሜሪካና ኢራን የመጀመሪያ ደረጃ ስምምነትን በ24 ሰዓታት ውስጥ እንደሚፈራረሙ ፓኪስታን አስታወቀች። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ቅዳሜ ዕለት እንዳሉት ሀገራቱ በሰላም ድርድሩ ማዕቀፎች ላይ መስማማት ላይ ደርሰዋል። ይህም ከ3 ወር በላይ የዘለቀውን ጦርነት ለማስቆም የሚያስችለው የመጀመሪያ ደረጃ የሰላም ስምምነት በሚቀጥሉት 24 ሰዓታት ውስጥ እንዲፈርሙ ያደርጋቸዋል። ሻሪፍ የፊርማ ስነ ስርዓቱ በኤሌክትሮኒክስ እንደሚሆንና በሚቀጥለው ሳምንት የሁለቱ ሀገራት ባለስልጣናት ዝርዝር ጉዳዮች ላይ ውይይት እንደሚያደርጉ ተናግረዋል። አሜሪካና ኢራን አርብ ዕለት ለስምምነት መቃረባቸውን የተናገሩ ሲሆን የአሜሪካ ባለስልጣናት ሁለቱም በጽሁፍ ደረጃ መግባታቸውንና ዋሽንግተን የመጀመሪያ ደረጃ ስምምነቱን በሚቀጥሉት ቀናት እንደምትፈርም ተናግረው ነበር። ሻሪፍ ቤክስ ገጻቸው ላይ ከምን ጊዜውም በበለጠ ወደ ሰላም ስምምነት ተቃርበናል፣ በሚቀጥሉት 24 ሰዓታት ውስጥ የቀሩ ነገሮችን እናጠናቀቃለን፣ ፓኪስታን ከዚያ ቀጥሎ ወዲያውኑ በኤሌክትሮኒክስ እንዲፈረም ታደርጋለች፣ በሚቀጥለው ሳምንትም በቴክኒክ ደረጃ ውይይቱ ይቀጥላል ሲሉ ጽፏል። ጨምረውም ይህ ታሪካዊ የሰላም ስምምነት ዘላቂ ለሆነ ሰላም መሰረት እንደሚጥልም እንተማመናለን ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራቺ ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝንም ዳግም ለማስከፈት የሚያስችል መሆኑን ተናግረዋል። አራቺ ለአገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳም እንዲነሳ ያደርጋል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀመርም አስታውቋል። የአሜሪካ ባለስልጣናት የስምምነቱ የተወሰኑ ዝርዝሮችን እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነት ከኢራን ግዴታዎቿን በማክበሯ ላይ የተመሰረቱ ናቸው ብለዋል። የኢራን ጦርነት የተጀመረው የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ ድብደባ ከፈጸሙ በኋላ ነው። ከዚያ በኋላ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም ቢደረስም ኢራንና አሜሪካ ይህንን ሳምንት ጨምሮ አንዳቸው ሌላኛቸው ላይ ድብደባ ፈጽመዋል። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረውን ጥቃት መሰረዛቸውንም ተናግረው ነበር። ፕሬዝዳንቱ ለምን እንደሰረዙት ሲያስረዱ ተደራዳሪዎች ሊፈረም የሚችል ስምምነት ላይ ደርሰዋል ብለዋል። አርብ ዕለት የኢራን ብዙሃን መገናኛዎች ሁለቱ ሀገራት የሚደራደሩባቸው ባለ 14 ነጥብ ሰነድ ውስጥ የተወሰነውን አጋርተዋል። ትራምፕ ግን ከተስማማንባቸው ነጥቦች ጋር ምንም ግንኙነት የላቸውም፣
እንዲሁም ከእውነታው ጋር ምንም ትስስር የለውም ሲሉ ውድቅ አድርገውታል። ከጥቂት ሰዓታት በኋላ ደግሞ የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ ሁለቱ ሀገራት እየተነጋገሩበት ያለው የመግባቢያ ሰነድ ላይ ከስምምነት ተደርሷል፣ የመጨረሻ ጉዳዮች ብቻ እየተጠበቁ ናቸው ብለዋል። የኢራን ውጭ ጉዳይ ሚኒስትር አራቺ በጠቅላይ ብሔራዊ ደህንነት ምክር ቤት ውስጥ የአዲሱ ስምምነት ደጋፊዎችና ነቃፊዎች መኖራቸውን እንደገለጹ የአገሪቱ መገናኛ ብዙሃን ዘግቧል። ይሁን እንጂ የጋራ ውሳኔ ላይ አልደረስንም ካሉ በኋላ ለአሁኑ መጠበቅ ይኖርብናል፣ ስምምነቱ ከጸደቀ ከርቀት ይፈረማልም ሲሉ አክለዋል። እስራኤል በአሜሪካና ኢራን ስምምነት ውስጥ ተሳታፊ አይደለችም። ለዓመታት ኢራን በምዕራባውያን የኒውክሌር ጦር መሳሪያ ልትገነባ ነው የሚል ውንጀላም ሲቀርብባት ቆይቷል። ኢራን በበኩሏ ፕሮግራሙ ለኤሌክትሪክ ኃይልና ለምርምር አገልግሎት ብቻ የሚውል ነው በማለት ስታስተባብል ነበር። ከዚሁ ጋር በተያያዘ የኢራን የበቀል እርምጃ ሰለባ ሆነ የቆየችው ዩናይትድ አረብ ኤሚሬት ለኢራን በቢሊዮን የሚቆጠር ዶላር ልትሰጥ መሆኑን ቢቢሲ ሮይተርስን ጠቅሶ ዘግቧል። ዩናይትድ አረብ ኤሚሬት ዩኤኢ በቢሊዮን የሚቆጠር ዶላሮችን ለኢራን ለመስጠት መስማማቷን አራት ምንጮች ናቸው ለሮይተርስ የተናገሩት። ኢራን በተከታታይ ሳምንታት ዩኤኢ ላይ ጥቃት ከፈጸመች በኋላ እርምጃው የፖሊሲ ለውጥ ነው ሲሉ ገልጸውታል። የአቡዳቢ ውሳኔ የተሰማው ቴሄራንና ዋሽንግተን ጦርነቱን ለማስቆም እያደረጉ ያለው ድርድር ላይ ከመግባባት ላይ መድረሳቸው ከተገለጸ በኋላ ነው። ለንግግሩ ቅርበት ያላቸው ዲፕሎማቶች አቡዳቢ ለኢራን የምትሰጠው በ10 ቢሊዮኖች የሚቆጠር ዶላር የአሜሪካ ማዕቀብ ተከትሎ በተለያዩ የውጭ ሀገር ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸውን ገቢ ያካትታልን ብለዋል። ሁለት የቀጠናው ምንጮች ለሮይተርስ እንደተናገሩት አቡዳቢ 10 ቢሊዮን ዶላር ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆነውን አስቀድማ አስተላልፋለች። ሁለት ጉዳዩን የሚያውቁ ምንጮች ደግሞ አቡዳቢ የምትሰጠው ገንዘብ በአጠቃላይ 20 ቢሊዮን ዶላር እንደሆነ ይናገራሉ። ስምምነቱ ኢራን የተባበሩት አረብ ኤሚሬት ላይ ጥቃት ላለመፈጸም መስማማቷን ተከትሎ የተደረሰ መሆኑን ጨምረው አስታውቋል። አንድ የመረጃ ምንጭ በበኩላቸው ለቴሄራን 3 ቢሊዮን ዶላር በመጀመሪያ ዙር ተሰጥቷታልም ብለዋል። ሮይተርስ ገንዘቡ የተባበሩት አረብ ኤሚሬት ይሁን ወይም በአቡዳቢ ባንኮች የተቀመጠና እንዳይንቀሳቀስ እገዳ የተጣለበት ይሁን ማረጋገጥ አልተቻለም። የተባበሩት አረብ ኤሚሬት ውጭ ጉዳይ ሚኒስትር ዘገባውን ውድቅ አድርገው 3 ቢሊዮን ዶላር ሰጥታለች የሚለውን መረጃ ሙሉ በሙሉ አጣጥለውታል። እነዚህ ክሶች ሙሉ በሙሉ ሐሰትና መሰረተ ቢስ መሆናቸውን ማረጋገጥ እንፈልጋለን። የታገደ የኢራን ገንዘብ በተባበሩት አረብ ኤሚሬት በኩል አልተንቀሳቀሰም፣ አልተላለፈምም ወይም አልተመቻቸምም ብለዋል። የተባበሩት አረብ ኤሚሬት መግለጫ ተጨማሪ ያለውም ነገር የለም። ከዚህ ቀደም ሮይተርስ ስለ ገንዘብ ዝውውሩ የተባበሩት አረብ ኤሚሬት ባለስልጣናትን ሲጠይቅ አገራቸው ውጥረትን ለማርገብና ሰላም ለማምጣት እየሰራች መሆኑን ተናግረው ነበር። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ